በክርስቶስ ኢየሱስ ያው በጌታችን ስም በእያንዳንዳችን ጋር ይሆን። እግዚአብሔር የአምላካችን ስም ለዘላለም የተባረከ ይሆን። ዛሬ እግዚአብሔርን ቃል አብረን እንድናይ የምፈልገው ርዕስ ቅድስና የሚል ርዕስ ነው። እውነት ነው። ይሄ መልእክት በብዙ ቸርቾች ወይ ደግሞ አብያተ ክርስቲያናት ወይም ደግሞ በኮንግሬጌሽን ውስጥ እየተሰበከ ያለ ኢሹ አይደለም። አብዛኞቻችን ይሄንን ኢሹ አንፈልገውም እንዲነሳ፣ ይሄንን ኢሹ እንዲነሳም አንፈልገውም። ነገር ግን የእግዚአብሔር ዓላማ፣ የእግዚአብሔር ሐሳብ፣ የእግዚአብሔር ዕቅድ ህዝቡ ተቀድሶ ከሱ ጋር ተስማምቶ ወደ ዘላለማዊ መኖሪያው እሳቤ ውስጥ እንዲገባ ነው። ለዚህ ነው አሁን ቤተክርስቲያን ፖዚሽኗን ለቃ መርከብ ያለ መሪ እንደሚነዳ ዝም ብላ እየተፍገመገመች ያለችው ቤተክርስቲያን ከዚህ አሰራርና ከዚህ አደራረግ ውጭ ስለወጣች ነው። እግዚአብሔር ደግሞ ማንነቱን ስናይ ባህሪውን አይደለም፣ ማንነቱን ስናይ ቅዱስ አምላክ ነው። ስለዚህ እኔ ቅዱስ ነኝና ቅዱሳን ሁኑ ይላል መጽሐፍ ቅዱስ ዘሌዋውያን ምዕራፍ 19 ቁጥር 2 ላይ። በጣም የቅድስናን ነገር መጽሐፍ ቅዱሳችን ስትሬስ አድርጎ ይናገራል ብዙ ቦታ። እንደውም ከማያምኑ ሰዎች፣ እንደውም ክርስቶስን ከማያውቁ ሰዎች፣ እንደውም በተለያየ አይነት ሃይማኖታዊ መልክና ይዘት ቅርጽ ባላቸው ነገሮች ካሉ ሰዎች አማኙ የሚለይበት ትልቁና ዋናው ነገር ቅድስናው። ለዚህ ነው መጽሐፍ ቅዱስ ዕብራውያን ምዕራፍ 12 ቁጥር 14 ላይ ትቀደሱ ዘንድ ፈልጉ ይላል። ያለ እርሱ ጌታን ሊያይ የሚችል የለም። እንግዲህ ጌታን ለማየት የሚፈልግ ሰው ካለ ሊቀደስ ይገባዋል። ከርክሰት ካመፃ ሊነጻ ይገባዋል። ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና ይላል መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር። ስለዚህ ልንቀደስ ግድ ነው። እግዚአብሔር ሕዝቡን ከግብፅ ምድር ሲያወጣቸው ቅድስና አልፈለገባቸው። የተቀደሳችሁ ናችሁ፣ የተለያችሁ ናችሁ፣ እርኩስ ነገር በመካከላችሁ የለም አላላቸው። ሲያወጣቸው ከግብፅ ምድር፣ ከባርነት ቀንበር፣ ከእቶን እሳት፣ የራሳችን የሚሉት ነገር ምንም በሌለበት በባዕድ ምድር ሲገዙ፣ ሲረገጡ፣ ጭቃ ሲረግጡ፣ ጡብ ሲያቦኩ፣ ሲጋግሩ፣ ከዛ ሲያወጣቸው በባሪያው በሙሴ አማካይነት ሲያወጣቸውና ወደ ራሱ ሲያመጣቸው ግን there is one law አላቸው። if I am holy you should have to be holy አላቸው። ልክ ሲና ተራራ ላይ ሲደርሱ ያላቸው ነገር አንድ ነው። ከእኔ ጋር ለመቆየት ሳወጣችሁ አይደለም አለ። ይሄ እዛ ግብፅ ሆናችሁ ጣዖታትን እንደምታመልኩት የባህድ የዚህ ወርሺፕ ውስጥ ኢንቮልቭ እንደምታደርጉት አይደለም። አሁን ከኔ ጋር ለመቆየት የሚያስፈልጋችሁ ሕግ አለው፣ ስርዓት አለው፣ አካሄድ አለው፣ አደራረግ አለው። ያኛው ምንድነው አላቸው? ቅድስና ነው አላቸው። ዘሌዋውያን ምዕራፍ 19 ቁጥር 2 ላይ ምን አላቸው? መጣና እኔ ቅዱስ እንደሆንኩ አለ። if I am holy you should have to be holy። እንግዲህ ከኔ ጋር የሚቆየው ህዝብ ስርዓት አለው፣ አደራረግ አለው። ያ ህዝብ አለ እግዚአብሔር ሲናገር የተቀደሰ ህዝብ፣ ለርስቱ የተለየ ህዝብ፣ ካህን የሆነ ህዝብ፣ የተለየ ህዝብ ነው እግዚአብሔርን የሚያገለግለው፣ እግዚአብሔርን የሚያመልከው። ለዚህ ነው እኔ ቅዱስ ነኝና አላቸው። ቅዱሳን ሁኑ፣ ከናንተ የምፈልገው ነገር አለ አላቸው። ይሄ ነው ብዙዎቻችን ሚስ ያደረግነው። ስፔሻሊ በተለይ አገልጋይ ተብለን የምንጠራ ሰዎች
ስያሜን የያዘን ሰዎች፣ ሹመትን የያዘን ሰዎች የእግዚአብሔር ባህሪ በሕይወታችን ላይ የማይታይ የሰራዊት ጌታ እግዚአብሔር ቅዱስ ነው። የምናገለግለውም የተጠራንበትንም አጠራር በቅዱስ አጠራር ነው የተጠራ ነው። እንግዲህ እግዚአብሔር ቅዱስ ከሆነ አጠራሩም ጥሪውም ቅዱስ ከሆነ የሚያገለግለው አገልጋይ ሊቀደስ ይገባዋል አይገባውም? ለዚህ ነው ቤተክርስቲያን ቅርጽ አልባ ሆናለች። ፖዚሽኗን ትታ ወርዳለች። ሰው ሁሉ እንደ መሳፍንት መጽሐፍ የፈለገውን ነገር የሚያደርግበት ዘመን ነው። ማንም ተነስቶ ቤተክርስቲያንን የሚከፍትበት ዘመን ነው። ብር ካለው በተለይ ችግር የለውም። እግዚአብሔር ቃል ዕውቀት ይኑረው አይኑረው፣ ስለ ስነ መለኮት ዕውቀት ይኑረው፣ ባክግራውንድ ይኑረው አይኑረው፣ ይለወጥ አይለወጥ ጉዳይ አይደለም። ስለዚህ ይህንን ቅዱስ አምላክ ከእሱ ጋር ቆይቶ አላቸው። እስራኤልን እንዲህ አላቸው፣ ከእኔ ጋር ቆይታችሁ ስቴንጋችሁ መልካም እንዲሆን ከፈለጋችሁ ምን አድርጉ? በትእዛዛቴ ሂዱ፣ ትእዛዛቴን ጠብቁ፣ ሕጌን ጠብቁ፣ ቅድስናችሁን ጠብቁ። በግብፅ ምድር እንደተለማመዳችሁበት ልምምድ ኤክስፒሪየንስ አይደለም እኔን የምታመልኩኝ። ካወጣቸው በኋላ ከ3 ወር በኋላ ነው እንዲህ አላቸው፣ እኔ ቅዱስ ነኝ አላቸው። ግብፅ ውስጥ ኤክሰርሳይዝ እንዳደረጋችሁት ነገር አይደለም ወርሺፑ፣ ትሬንዱ። እዚህ ጋር ስትመጡ እግዚአብሔርን የምታመልኩት በቅድስና ነው፣ በእውነት ነው፣ በመንፈስ ነው፣ በመረዳት ነው፣ በማወቅ ነው። ለዚህ ነው ስለ ቅድስና የሚባል ነገር በምንም አይነት ተአምር እግዚአብሔር የመገናኛውን ድንኳን እንዲሰሩ ከነገራቸው በኋላ ከዛ ምንድን ነው ያለው? ለሙሴ እንዲህ ያለው በአሮን የመጠምጠሚያ በጭንቅላቱ ላይ የሚገባው መጠምጠሚያው አለው እዛ ላይ አንድ ነገር ይጻፍበት አለ። ቅድስና ለእግዚአብሔር ተብሎ ይጻፍበት አለ። በብሉይ ኪዳን የነበረውን አገልግሎት ስናይ ከባድ አገልግሎት ነው። አብዛኞች በተለይ ስፔሻሊ ሊቀ ካህኑ በዓመት አንድ ጊዜ ለእስራኤል ልጆች ሊያስተሰርይ በቅድስተ ቅዱሳን በሚገባበት ወቅት የስርየት ማፍሰሻው ላይ ይዞ ስርየት መስዋዕትን ይዞ በሚገባበት ጊዜ ወገቡ ታስሮ እንደሚገባ መጽሐፍ ቅዱስ ይናገራል። የዚያ ሰው ቅድስና ነው እንግዲህ ከእግዚአብሔር ጋር ፊት ለፊት ተገናኝቶ ያንን መስዋዕት ካቀረበ በኋላ መውጣት የሚችለው። ያ ገመድ ኢምፕሊኬሽን አለው። ሰውየው እዛ ውስጥ ከተቀሰፈ ሰውየው ሊቀ ካህኑን ጎትተው ለማውጣት ነው። ስለዚህ በብሉይ ኪዳን የነበረው ስርዓት በሙሉ ሕጉ በሙሉ ቅድስናን የተሞላ ነው። ቅድስናን እግዚአብሔር ቅዱስ አምላክ ነው። ከአማልክት በሙሉ የሚለይበት ነገር በጣም ከሚገርመው ኢሳይያስ መጽሐፍ ላይ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩሱንም ነገር ምን አታድርጉ፣ አትንኩ አላቸው። እግዚአብሔር በዚህ በረከሰው ዓለም በወደቀው ኮስሞስ ውስጥ ራሱን በስጋ በለበሰ ላይ የሚገልጸውና የሚመጣው ወደ ሰው የሚመጣው ቅድስናውን ይዞ ነው። በተቀደሰ ዕቃ ነው የሚመጣው፣ በተቀደሰ ነገር ነው። ለዚህ ነው በዘጸአት ምዕራፍ 19 ላይ ሕዝቡ በጣም እያመፀ እግዚአብሔርን ሲያስቸግረው እግዚአብሔር አንድ ነገር አለ ለሙሴ፣ ሂድ አለው፣ በ3ኛው ቀን እመጣልሃለሁ አለው። ነገር ግን አለው ምነግርህ ሥርዓትና ሕግን ጠብቁ